ገጠር ላይ ነኝ። እንደው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጮማ ምናምን ነው ማስቆርጥሽ። አታውቂም? አዎ ያን ለታ ግን ያው ስሙንም አልደማኝም እስከምንግባባ ነው በአንድ ቀን ያወቅኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማ እኔ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽም ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው። በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ሌሊቱም ብናድርም አይበቃም። ቀልጠፍም ብናደርገው ብዬ ነው። አዎ እንደገና እየመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል ሲየትሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳቅ ፎለፎል አለ። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹል አድርገን እንጥለዋለን። ሹል አለ እንትን ዳግማ ተንሳይ ማለት ነው። እሺ ግን ሙዚቃ ተከፍቷል። ምንድነው ቻቻታም በዝቷል። ዛሬ ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች። አንዴስተምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ። ያማቴሊ ግን ታውቂዋለሽ ምንድነው? ገና ነሽ ማለት ነው። አቤት ደስታውን አልችለውም። ገናማ ተሆንሽ ደስታውን አልችለውም። ገናማ ተሆንሽ ደስታውን አልችለውም። እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው። እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? እሺ በቃ እና በጣም ነው። ስልክ ቁጥር ግን የእናቴ ልጅ ያልሰጠኝን ስልክ ቁጥር ማንም ያልሰጠኝን ምንም